ሰላምና ጤና በያላችሁበት ውድ የቤዛ ሾው ቤተሰቦች፣ ለዛሬ ሽሚያ የቤተሰብ ድራማ ላይ ሲተውኑ ስለምናውቃቸው ተዋናዮች የፍቅር ህይወታቸውንና ስላፈሯቸው ልጆች ይዤላችሁ ቀርቤያለሁ። ለቤዛ ሾው አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰቡን ይቀላቀሉ። ከዛ በፊት ግን ስለ ሽሚያ የቤተሰብ ድራማ የተወሰነ ነገር ልበላችሁ። እንደ አውሮፓውያኖቹ አቆጣጠር በ2019 ጅማሩን አድርጎ ለእይታ የቀረበው ዘሊም ኢስታንቡል ወይም በአማርኛ ትርጉሙ ሽሚያ የቤተሰብ ድራማ ትኩረቱን ያደረገው አጋህ ስኬታማ ህይወትን የሚመራ ነጋዴ ነው። የአጋህ ታላቅ ወንድም ከዓመታት በፊት ሲገደል ከፍተኛ የሀብት መጠኑንና የ8 ዓመት ወንድ ልጁን በኃላፊነት ይረከባል። ነገር ግን አንድ ያልታሰበ ነገር ይከሰታል። ነዲም ባልጠበቀ ሁኔታ አካል ጉዳተኛ ይሆናል። ምንም እንኳን አጋህ የወንድሙን ልጅ ቢወደውምና ቢንከባከበውም ሚስቱ ሴኒዝ ግን ከቤት እንዲወጣ ትፈልጋለች። ምክንያቱም ደግሞ ከዓመታት በፊት የተፈጠረው ሚስጥር የሚያውቀው ብቸኛው ሰው ነዲም ብቻ ነው። በሌላ በኩል ሴሄር ባለቤቷ ከሞተ በኋላ ቤተሰቡን በአንድ ላይ ለማቆየት የተቻላቱን ሁሉ የምታደርግ እምነት የሚጣልባት ኩራተኛና ወግ አጥባቂ ሴት ናት። 3 ልጆቿንም በራሷ አሳድጋለች። የበኩር ልጇ ሴረም ነርስ ሆና የምታገለግል ጨዋ ሴት ናት። ታናሿ ሴረን ግን ዓላማዋን ለማሳካት መጥፎ ነገሮችን ከማድረግ የማትቆጠብ ትልቅ ምኞት ያላት ልጅ ናት። ድራማው በእነዚህ ሁለት ቤተሰቦች መካከል የሚፈጠረውን ትዕይንት የሚያስቃኘን ተወዳጅ የቤተሰብ ድራማ ነው። ሽሚያ የቤተሰብ ድራማ ላይ የሲረንን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ ባህር ሳሂን ሲሆን ተወልዳ ያደገችው ቱርክ ውስጥ መገኛዋን ባደረገችው አንካራ ከተማ ውስጥ ሲሆን አሁን ላይም የ23 ዓመት ወጣት ነች። ለመጀመሪያ ጊዜ ወደ ቴሌቪዥን ስክሪን ብቅ ያለችው በ17 ዓመቷ ማለትም እንደ አውሮፓውያኖቹ አቆጣጠር በ2014 ለእይታ በቀረበው የተቀማ ህይወት በተሰኘው የቤተሰብ ድራማ ላይ የሙጌን ገጸ ባህሪ በመላበስ ነው። አሁን ላይም ሴሪን ምንም አይነት የፍቅር ጓደኛ የላትም። ሽሚያ ተከታታይ የቤተሰብ ድራማ ላይ የነዲምን ገጸ ባህሪ ተላብሶ የሚተውነው ትክክለኛ ስሙ ቤርከር ጉቨን ሲሆን ተወልዶ ያደገው ቱርክ ውስጥ መገኛዋን ባደረገችው ኢዝሚር ከተማ ውስጥ ነው። ነዲም አሁን ላይም የ27 ዓመት ወጣት ሲሆን ምንም አይነት የትዳር አጋር ወይም ፍቅረኛ የለውም። ሽሚያ የቤተሰብ ድራማ ላይ የደምላን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ ሲማይ በርለስ ሲሆን ተወልዳ ያደገችው ቱርክ ውስጥ መገኛዋን ባደረገችው ኢስታንቡል ከተማ ውስጥ ነው። አሁን ላይም ደምላ የ22 ዓመት ወጣት ነች። ደምላ ለመጀመሪያ ጊዜ ወደ ቴሌቪዥን ስክሪን ብቅ ያለችው በ16 ዓመቷ ማለትም እንደ አውሮፓውያኖቹ አቆጣጠር በ2014 ለእይታ በቀረበው በእንግሊዝኛ ትርጉሙ ብሮክን ፒስ በተሰኘው ድራማ ላይ የኦይኩን ገጸ ባህሪ በመላበስ ነው። አሁን ላይም ደምላ ምንም አይነት የፍቅር ጓደኛ የላትም። ሽሚያ የቤተሰብ ድራማ ላይ የሲንክን ገጸ ባህሪ ተላብሶ የሚተውነው ትክክለኛ ስሙ መሐመድ ኦዛን ሲሆን ተወልዶ ያደገው ቱርክ ውስጥ መገኛዋን ባደረገችው ኢስታንቡል ከተማ ውስጥ ነው። ሲንክ አሁን ላይም የ30 ዓመት ጎልማሳ ሲሆን እንደ አውሮፓውያኖቹ አቆጣጠር ከ2015 ጀምሮ ከተዋወቃት ተዋናይት ሜልሳ ሶንሱል ጋር
በፍቅር ተሳስረው እስካሁን መዝለቅ ችለዋል። ሽሚያ የቤተሰብ ድራማ ላይ የሲሄርን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ ዴኒዝ ዩጉር ሲሆን ተወልዳ ያደገችው ቱርክ ውስጥ መገኛዋን ባደረገችው አንካራ ከተማ ውስጥ ነው። ሲሄር አሁን ላይም የ49 ዓመት ጎልማሳ ስትሆን እንደ አውሮፓውያኖቹ አቆጣጠር በ2007 ከተዋወቀችው ሪሃ ሙህተር ጋር ትዳር መመስረት ትችላለች። በትዳራቸውም ሚና እና ፖይራዝ የተባሉ ልጆችን ማፍራት ችለዋል። ነገር ግን ጥንዶቹ ፍቅራቸው መዝለቅ የቻለው ለ3 ዓመታት ብቻ ነበር። እንደ አውሮፓውያኖቹ አቆጣጠር በ2010 በፍቺ ተለያይተዋል። ሽሚያ የቤተሰብ ድራማ ላይ የሴኒዝን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ ሚን ቱጋይ ሲሆን ተወልዳ ያደገችው ቱርክ ውስጥ መገኛዋን ባደረገችው ኮኒያ ከተማ ውስጥ ነው። ሴኒዝ አሁን ላይም የ42 ዓመት ጎልማሳ ስትሆን እንደ አውሮፓውያኖቹ አቆጣጠር በ2010 ከተዋወቀችው አርቲስት ኤሚር ጋር በ2010 የተጀመረ ለወራት መቆየት የቻለ የፍቅር ግንኙነት ነበራት። አሁን ላይም ሴኒዝ ምንም አይነት የፍቅር ጓደኛ የላትም።